التونة والسالمون والقريدس والسلطعون. وجرب وجبات ميتي جريلز أو سيرف فيفورتس اللذيذة. اسمع القرمشة وشاهد ህይወት ለመመስረት ያሰብነው ፕላን ያደረግነውም ከሷ ጋር እንደዛ ነበር እና ደሞ ያኔ በቃ ሙሉ ጊዜያችን ትኩረቴም ይዣት ለመሄድ ባለው ነገር በቃ ከሷ ጋር በመሆኑ አንድ ላይ እንኖራለን በሚለው ፕላኑ ላይ ብቻ ነበር ትኩረቴ ነበርና እስከምመጣበት ጊዜ ድረስ ቀለበት ለማሰር መጨረሻ አካባቢ የሷ እየቆየ ሲመጣ ፕሮሰሱ ላይ ሳካሊዮን ሲመጣ ደግሞ ጭንቀት ነበረ እየተጨናነኩኝ ነበረ እሷም ያዘነች ነበርና ለሄድ ነው ወይ ልቀር ነው የሚለው ውዝግብ ውስጥ ነበርኩኝ ለሄሉ ቀለበት ማሰር መታደል ነበረ ከዛ በፊት በነበረው ነገር ደግሞ እቅድ ነበረ እኛ ያወጣነው እቅድ ነበረ ከዛ በኋላ ብለን ተስማምተን ያቆየነው ጉዳይ ነበረ እዚህ ወደ ፕሮሰሱ ከገባን በኋላ ደግሞ በቃ ሙሉ በሙሉ ትኩረቴንም ያረኩት ፕሮሰሱ ላይ ነው እና እኔም አላሰብኩትም ነበረ ምንም ጊዜ አልነበረኝም ለዛ ነው እንግዲህ ወደ ሄሉ ስመለስ ሄሉ ስላሳለፍነው ጊዜ ስለኔ ስለነበረሽ ነገር አልፈሽ ከኔ ጋር ያለውንም ነገር አቁመሽ ራሱ ስላወራሽ አመሰግናለሁ ፈጣሪ ያክብርልኝ እውነት ለማውራት ስላንቺ አንስቼ አልጠግብም ምክንያቱም አቅሻለሁ የምሬ ነው ምልሽ ስለማቅሽ ነውና አንቺ ማርያምን በጣም መልካም ሴት እንደሆንሽ አውቃለሁ እና ባለፈው ራሱ እንደዚህ ስሜታዊ ሆኜ ጥያቄ እንድጠይቅ ያደረገኝ በቃ ተቀይሜሻለሁ ውስጤ ላይ በጣም ቅሬታ አለ እና የሆነ አላ አንዳንዴ አታምኑም የሆነ አሪፍ ቦታ ሰጣችሁ ያስቀመጣችሁት ሰው ከዛ ቦታ ተለይቶ መጥፎ ሰው ነው ብላችሁ አምናችሁ በዛ ለመሄድ ስትሞክሩ የሆነ ይከብዳችኋል እና ለምንድነው አንተስ ከወጣ በኋላ ከዛ ከነበርኩበት ቦታ ከወጣ በኋላ እኔን እንደዛ አይተኸኝ ዝም ያልከኝ ያልሽ ዝም አላልከኝ ብለሽኛል ሄሉ ምን እንድልሽ ነበር የጠበቅሽው ስልሽ አሁን ምንም ነገር ለማለት አቅም ያጣውበት ሰዓት ነበር በዛ ላይ ደግሞ ልረብሽሽ አልፈለኩም ምክንያቱም አንቺ የራስሽ የሆነ ደስተኛ ህይወት መስርተሽ ነው ያየሁት ደስተኛ ሆነሽ ስትዝናኙ ከጓደኛሽ ጋር አሪፍ ጊዜ ያሳለፍሽ የሰራሻቸውን ቪዲዮዎች ከ10 ጊዜ በላይ ነው ያዩዋቸው እኔ ማመን ያቃተኝ እና በቃ የሆነ ከዛ በኋላ የሆነ ነገር ብዬ ልረብሽሽ አልፈለኩም ቢያንስ እኔ ህመሜን ይዤ የራሴን ህመም ይዤ እኔ ከራሴ ጋር ብጣላ ይሻለኛል ያንቺን ህይወት ከማደናቀፍ እና ደስታሽን ልረብሽ ስላልፈለኩ ነው ዝም ያልኩት እኔ ዝም ልበል እንጂ ምን አይነት ስሜት እንደተሰማኝ ከማንም በላይ አንቺ ነሽ የምታውቂው አይቼሽ ምን ሊሰማኝ እንደሚችል ምንም ካንቺ የተደበቀ ነገር አይደለም በመቀጠል ለምንድን ነው ያላስጣልከኝ ማስጣል ትችል ነበር ከወጣ በኋላ ከሱ ማስጣል ትችል ነበር ለምንድን ነው ያላስጣልከኝ አይነት ነገር ነው ያወራሹና ዝም ስላልክ ነው እኔም ከዛ በኋላ ጓደኝነቱ ወደ ከዛ አንተ ከወጣ በኋላ ነው ወደ ፍቅር የተቀየረው ብለሽ ለማስተባበል ምናምን ነገር ሞክረሻልና ሲጀመር አንድ ነገር አለ ይሄን አንቺም ታውቂያለሽ እዚህ ጋር የሚመለከቱ ቤተሰቦቻችንም ያውቃሉ ብዬ አስባለሁ ሴት ልጅ በህይወቷ አንድ ነገር ካልወሰነች አትጀምርም አንቺ ከሱ ጋር ጓደኝነት ገና ጓደኝነት ስትጀምሪ ይሄ ልጅ ፍቅረኛ ሊሆን ይችላል የሚለውን ውስጥሽ ያውቃል በቅጽበት እኔ ከወጣው በኋላ አይደለም ያንቺ ግንኙነት ወደ ፍቅር የተገለበጠው ያንቺ ግንኙነት ከስር መሰረቱ ከሱ ፍላጎት ስለነበረሽ ይሄ ልጅ ፍቅረኛዬ ቢሆን ከኔ ጋር ሊኖር ይችላል ብለሽ ስላሰብሽ ያን ስታስቢ ደግሞ የኔን ፍቅር ኦሬዲ አውጥተሽዋል እኔን ከውስጥሽ ስላወጣሽ የኔ ነገር ስለተረሳልሽ ስላሰብሽ ነው ከሱ ጋር ጓደኛ ሆነሽም የቀጠልሽው እኔን መጀመሪያ ከስር መሰረቱ አንቺ ከኔ ጋር ያለውን ነገር እኔ ከመውጣቴ በፊት አቁመሻል ይሄ ምንም የሚካድ ነገር አይደለም ከኔ ጋር ያለውን ነገር መጀመሪያ ባታቆሚ ኖሮ መጀመሪያ ሌላ ጓደኛ ባልያዝሽ ነበር ኦኬ ይሄ ጓደኝነት የእህትና የወንድምነት ነው ከተባለ ሴት ልጅ በምንም ታምር በወንድምነት የምታየውን ሰው ወደ ፍቅር አትቀይረው አንቺ ሲጀመር መጀመሪያም
ያን ሰው ተመኝተሽ ይሄ ሊሆን ይችላል ብለሽ ሳታስቢ ይሄ ነገር ሊሆን ይችላል ብለሽ ባሰብሽ ቁጥር ደግሞ ያኔ እኔን ከኔ ጋር ያለውን ነገር እንዳቆምሽ ማወቅ ነበረብሽ። እኔ ስለወጣው እኔ ስላየው እኔ ስላላየው እኔ ስላስጣልኩሽ ሳይሆን አንቺ መጀመሪያ እኔን ጥለሽኛል። ምን ብዬ ነው ደሞስ ማስጥለው? እኔ በህይወቴ በጣም መሳሳት ማልፈልገው ነገር ቢሆን ፍቅረኛ ማለት እንግዲህ ሚስት ናት። ሚስት ማለት ደግሞ ልጅ ወልዳችሁ ራሱ ልጆቻችሁን አሳድጋችሁ አስመርቃችሁ ከዳራችሁ በኋላ እግዚአብሔር የእድሜ ጸጋ ከሰጣችሁ ድጋሚ ተመልሳችሁ እንደ አርጅታችሁም እንደ ልጅ የምትኖሩት ከሚስት ጋር ነው እና ሚስት ማለት በቃ ከእግዚአብሔር የምትሰጥ ምትክ ነች። እኛ ያን ህይወት ነበረ የጀመርነው ለዛች ለሚስትነት ያጫዋት ሴት እኔ እንደ አማራጭ ይዛኝ እንድትቀጥል እኔ እድል አልሰጥም። በህይወቴ እንደዚህ አይነት ነገር መሳሳት አልፈልግም። አማራጭ መሆን አልፈልግም። ምርጫሽ መሆን ፈልጋለሁ። እኔ አንቺ እዛ ጋር አማራጭ አስቀምጠሽ ለምንድነው እዚህ ጋር ያልተፎካከርክልኝ ስትይ ይሄ ሄዱ መሆን አይችልም። ቶሽኝ በኋላ ወደማትፈልጊው ነገር ልጎትትሽ አልፈልግም። ከደስታሽም ልመልስሽ አልፈልግም። ምክንያቱም እዚህ ጋር ያለው ነገር እንደማያስደስትሽ አምነሽ የተሻለ ደስታ የተሻለ ህይወት ፍለጋ አንቺ አንዴም እግርሽ ወጥቷል። አንቺ ምርጫ ውስጥ ላስገባሽው ፍቅር ለየትኛው ፍቅር ብዬ እኔ ፋይት አድርጌ አንቺን ማስመልሰው? ለምንስ ነው እንደዛ ማለት በጣም ተሰብሬ ነበር። በጣም እግዚአብሔርን በህይወቴ እንደዚህ አይነት ነገር እኔ አንካትመኝ አያውቅም እና በቃ በጣም ሌላ ሁኔታ ውስጥ ነበር። ራሴንም አይደለም በቃ ቤተሰቤን አላወራም። በመውጣቴ ከዛ ሁኔታ በመውጣቴ ራሱ ጸጸት ውስጥ ነበርኩ። እዛ ብሆን ትንሽ እንደው የሆነ እዛው ቆይቼ በተስፋ ህይወት ራሴን ነፍሴን ባቆየዋት ብዬ የተመኘውበት ወቅት ነው። ምንም ነገር ለማሰብም ጊዜ አልነበረኝ። ባስብም ኦሬዲ ያበቃለት ነገር ስለሆነ ምንም ለውጥ ማመጣው ነገር አልነበረኝም። እኔን ከዛ በላይ ሄሉ በጣም አንጀቴን የበለኝና ያሳዘነኝ ፓርት ለምንድነው ቤተሰቦቼ ማለት ታላቅ እህቴ እየደወለች ሁሌ እየጠየቀችሽ ነበረ ማለት ከ3 ጊዜ በላይ ከ4 ጊዜ በላይ ደውላልሽ ነበርና ለምንድነው እንደዚህ የምታረጊው? እናቲ ጋር አንድ ላይ አይደል እንደ ያላችሁ ትንሽ አትታገሹም እንዴ ብላ ጠይቃሽ ነበር። አይ አንድ ላይ ነኝ ከናቲ ጋር አሁንም አንድ ላይ ነኝ ምናምን ነገር እያልሻት ነበርና እና እሱ እኮ ይሄን ነገር ሲያይ ሲወጣ ይደነግጣል እና እንደዚህ አታርጊ ብላ እየለመነችሽ ነበረ። ከ3 ከ4 ጊዜ በላይ ደውላ ነግራሽ ነበረ። ከኔም ጋር አውርተን ነበረ ስለዚህ ጉዳይ እና እሺ አይ ኖርማል ጓደኛ ነኝ ምናምን ነገር እያልሻት ነበርና እኔን በጣም ያሳዘነኝ ፓርት ማለት እናቴ ታያት ነበርና ልጄ አለ ልጄ እኔን ደውሎ ማያወራኝ ከፍቅረኛው ጋር ስለተጣላ ነው እና እያለች ማዘር በጣም ታዝን ነበርና ከዛ ለሲስተር እየነገረች እንድትደውል ለሄሉ ማዘረጃት ነበርና ሄሉ ግን በዛ መሃልም ውስጧ ሊራራ አልፈለገም። እሷ ከኔ ከማዝነውም በላይ ከቤተሰቤም ክብር በላይ የሷ የጓደኝነት ህይወቷ ነበር ያሳስባትና ያ ነገር ሰው ናፍቆት ሐሳብ ያመጣል ጎዳና ርቆት የመገናኛ ቃላ እናት እንደዛ አዝና መሀል ጣልቃ ገብታ ስትልሽ ቢያንስ ትንሽ ውስጥሽ ቢራራ ምን አለ እና ራርተሽ ያኔ ራሱ ማቆም ትቼ ነበር። እኔም ደግሞ ወጥቼ ይሄን ባላየው ነበር እና ሆኖም ያው ፈጣሪ ያልፈቀደው ነገር ስለሆነ አንዴም ሆኗል። ያው ውስጤ ላይ የነበረ ነገር ስለሆነ ይሄንንም ልንገርሽ ብዬ ነው። በተረፈ
ሁሉም ነገር አብቅቷል ብለሻልና በእርግጥ ሁሉም ነገር አብቅቷል። ያበቃው አሁን አይደለም። ያኔ እኔን ትተሽ ሌላ ጓደኝነት ከሰው ጋር ስትመሰርች ያኔ ነው ያበቃው። ለኔ ነው ማለት ከዛሬ እስከ ዛሬ የሆነ ለማመን እየከበደኝ የቆየው እንጂ ኦሬዲ ካበቃ በጣም ቆይቷል። ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደና ይግጠም ደና ሰንብት ልበለይም እኔ ራሴን አሁን ምን ብዬ እንዳሳመንኩ ታውቂያለሽ? ማለት አታፈቅሪኝም ነበር። እውነተኛ ፍቅር እኛ ጋር ቢሆን ኖሮ ይሄ ሁሉ ነገር ባልተከሰተ ነበር። ጥለሽኝም ባልሄድሽ ነበር። ስለማስብልሽ ስለማዝንልሽ ከኔ ጋር መሆን ስለሚያስደስትሽ ብቻ ነው እንጂ ያንቺ ነገር ፍቅር ነው ብዬ ለማመን ለኔ ይከብደኛል። ምክንያቱም መጠበቅ ምትዩ እኔ ሰው እኮ 25 አመት ሙሉ እኮ እስካሁን ያላያት ፍቅረኛውን እኮ የሚጠብቅ ሰው አለ አይደል እንዴ? 1 አመት 2 አመት 3 አመት እኮ ሰው ይጠብቃል። እኔ ይብቃም ባላልኩሽ ነገር በየሳምንቱ እየደወልኩልሽ ሄሉ እንገናኛለን፣ በቅርቡ እንገናኛለን እያልኩ ተስፋ እየሰጠውሽ እያለ በዚህ መሃል አንቺ 7 ወር መታገስ ካቃተሽ ይሄ ሲጀመር ፍቅር አልነበረም ማለት አንቺ ከኔ ጋር መሆኑ ነው እንጂ ሱስ ያዘሽ ከኔ ፍቅር አልነበረም ያዘሽ። ፍቅር ቢሆን እንኳን 7 ወር 7 አመት መጠበቅ ትችይ ነበር። ስለምታከብሪኝ ስለምትወጂኝ እኔም አመሰግናለሁ። ግን አሁን ቁጭ ብዬ ስለኛ ነገር ስላለፈው ነገር ስላሳለፍኩት ህይወት ሳስበው ከኔ ያዘሽ እውነተኛ ፍቅር አልነበረም። በቃ እንደዛ ብዬ ነው ራሴን ያሳመንኩት እንጂ 7 ወር 1 አመት ምንም ማለት 1 አመት ሰው ይሄ ከዛም በላይ ነገር ተስፋ ባላደረገው ነገር ራሱ ድምጹን ያልሰማውን ሰው ከዛ በላይ ይጠብቃል እና ደግሞ በጣም ይከብዳል። በጣም የምታፈቅሩት ሰው እናንተን አያፈቅርም ብላችሁ የሆነ ውስጣችሁን ለማሳመን መሞከር በጣም የሚከብድ ስሜት አለ እና ችግር የለውም ማለት ኦሬዲ አሁን ያበቃለት ጉዳይ ነው። በርግጥ ግን ባለቅስም ይሁን ችዬ እኖራለሁ ከትዝታ ጋር ቆሜ ስንቄ ነው ትዝታ ለፍቅር ውለታ ትዝታ ብዙዎቻችሁ ደግሞ ከልብ ካፈቀርካት ይቅር በላት ምናምን ነገር ብላችሁኛል። ሲጀመር ከልቤ ባላፈቅራት ባልወዳት ኖሮ ይሄን ሁሉ ነገር ማውራቱ መጠየቁ ማለት ለምን አስፈለገ? እስከዚህ